አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የዩቱብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? ሰላም ነው። ዛሬ ከእንግዲህ ሳያውን ብራንክ ልናደርገው ነው። እኔ እና አጎት ማለት ነው። እንቅልፍ ተኝቷል። እኔ ቁልፍ ይዤ ልወጣ ነው። የቤቱን ቁልፍ ነው እዚህ ላይ ነው ቁልፉ ያለው። እኔ ደግሞ አሁን ምስተሽፋ ያኔ እንሂድ እለዋለሁኝ። ልጃችን ክትባቱ ሰዓቱ ደርሷል እና እንሂድ ብዬ እለዋለሁኝ። ከዛ የመኪና ቁልፉ የት አለ ምናምን እያለ ይፈልጋል። ከዛ እንግዲህ ምን እንደሚሆን ምን እንደሚል አሁን ታዲያ ምናምን እያለ ከዛ እሱ ይዞ ሲሄድ እንደዚህ ነበር ምናምን ይሉታል እነሱ። እኔ ጋር ይደውላል። እኔ ልክ ደግሞ ትደውልልኝ እዚህ ጋር እኮ ደውል አግኝተውኝ እኮ የታለ ዕቃ ማንጣ መንጃ ፈቃድ የታለ ዝም ብለህ እንዴት ነው የምንሄደው ምናምን ብለው ይዘውኛል እለዋለሁ። ምን እንደሚሆን እሱን ተከታተሉ። ምን እንደሚል አብረን እናያለን። አብራችሁን ተከታተሉ። ይኸው እኔ አሁን ወደ ውጭ ሊሄድ ነው። እሱ አይሰማም ተኝቷል። እኔ ነኝ የምንቀሰቅሰው። ካሜራው ያው እዚህ ጋር ነው። እንግዲህ ተከታተሉ ያለውን ነገር እኔ አሁን ማለት ነው ኒቃቤን እፈታለሁ። እሱን ቀስቅሼዋለሁኝ። ምክንያቱም ልጅ ካየኝ ሊነቃብኝ ይችላል። ያው ኒቃቤን ፈትቼ ነው ማለት ነው። ተከታተል Not to mention the other 1 million Ethiopians living in the rest of North Africa and the Middle East who currently watch your channel. So what must you do to ensure your viewers can keep watching your content? First, there'll need to be negotiations with landlords for more space to install new equipment. Then, buy new antennas, cables, and connectors. You might be able to use their masts, but probably not. And if they live in an apartment building, you may need a whole new distribution system. And even if you're offered help to get everybody reinstalled within 2 years, this means 13,500 installations per week. 770 kilometers of coaxial cable. A round trip between Addis Ababa and Tigray's worth of cables every week. It is so 154,000 connectors, 11,500 antennas, 3,830 masts, 38,310 set-top boxes to replace or program every week. Not to mention the 4,000 qualified technicians needed to do the work. And how much cost? We're looking at a budget of between $35 million to $50 million, depending on cable length, how many replacement antennas or masts you need, and other unknowns. Here's the reality. Eutelsat currently holds the European record for the fastest antenna rollout with 12,000 VSATs in 6 weeks across Ukraine. It's the biggest European rollout ever. Any other installation target for 4 million in 2 years is 20 times bigger than our current record. Is that really feasible? Let's look at it again. Every week, 38,500 installations. 707 millimeters of twin coaxial cable, 154,000 connectors, 11,500 antennas, 8,830 masts, 38,310 set-top boxes to replace or reprogram, 4,000 qualified technicians, $50 million. And all this so that your viewers can keep watching your content, which they're already enjoying today. Along with other TV channels also broadcasting in 78 ways. The region's leading video neighborhood. 78 Degree West,
ቁልፌስ አምጋና ያካንታ ቀደም እዚህ ጋር ነበር ያየሁት። እዚህ ጋር ናስታዋል እዚህ ጋር ቁልፌን ስልኬን ነው እንዴ የጠፋው? ስልኬ ይሆን ይታረናችሁ ምናልባት አጎት ይዞት ሄዶ እንደሆነ ደውልለት። ቅድም ወጥቷል ግን እንደ ያዘ አረደሽ ይዞት የሚሄደው እዚህ ጋር ነው። ምናልባት ነው ሙምኪን ይዞት ሄዶ እንደሆነ ብዬ ነው። ይሱ ቆንጆ ነው ይዘሄዳል ሰው እንኳን ለኔ ደውልለት እስኪ ምናልባት ይዞት እንደሆነ። አቢ ልቀስቅሰው? አዎ ቀስቅሽ። አሎ ሰላም ነው? የኮነን ነው እንዲያው አሁን የተነሳው የት ለምን ምን ዕቃ እንዴ ቁልፉን አንተ ጋር ነው እንዴ? ምን ማለት ነው? ታዲያ ዝም ብሎ መኪና ዝም ብሎ ይበክራል እንዴ? ያለ ሮክሳ የለ ስቲማር የለ ዝም ብሎ መኪና ይበክራል? ነው ከማን ከጓደኛ ጋር ሆናችሁ ነው? የመኖኛ ቢጋራ ያለው ያንቺም ሆነሽ ነው ከመኒ ጋራ በሰላም ነው ወላ እንዴት ነው? ያኔ እንዴት እስቲማራውንም ሮክሳውንም ሳይያ ዝም ብሎ መኪና ይዞ ይችላል? መኪና በግሎ ወላ ምንድነው መኪና ዝም ብሎ ይዞ የሚሰራው? ብቻውን እኔ አሁን ማለት ነው ይኸው ማርያምን ሐኪም ቤት ይዤ ልሄድ ነው ቶፊቅም ማለት ነው። እሺ ሌላው ይቅር ቢያንስ ሮክሳን ይዞ መሄድ ያቃታል። ሌላው ቢቀር የመኑ ካለ ሮክሳን አስቲማራ ይዞ መሄድ ያቃታል።
በምን ነው የምመጣው? እኔ በእንትን በእግሬ ነው እሱ ነው የምመጣው። እንዴት ሁሉ እኔ ጋር መደወል አይቻልም? እኔ ጋር መደወል አይቻልም? እኔ ጋር መቀስቀስ አይቻልም? ከዚህ ሁሉ የበሩ እንትን እኮ ቁልፍ ነው። የበሩን ይዘው ነው የሄድከው። ኢንሻአላህ እንፈልጋለን። በቃ ለማንኛውም አንተ ከቻልክ ቶሎ ና። ምን ማለት ነው? ስራዬ እናንተ በቃ ልታሳብዱ ነው እንዴ? ሰው ስልክ እንዴት ዝም ብሎ እንዴት ሰው ቁልፍ ቁልፍ እንዴት ዝም ብሎ እንዴት ይዞ ይኬዳል? ቁልፍ የሰው መኪና ዝም ብሎ ያላንድ ነገር ዝም ብሎ ቁልፍ ይዞ ይኬዳል? ምን ተሰማሽ? ጃዋሉን ጉሩር ይዞ ብራንክ እናንተ ብራንክ እንደዚህ ነው የሚደረገው? ታዲያ ብራንክ በቁልፍ ነው ቀልዱ? ምን ማለት ነው? ኢላውያ ወሰውኝ እንዳላይ አይ ለማንኛውም ተሳክቶልኝ አድጄ ነበረ። እኔ በእውነት ተውፊቅን ይዤ ማለት ነው ሐኪም ቤት ክትባት ልንሄድ ነበር ማለት ነው። እና በጣም ከባድ ነው። ጭራሽ እኔ ማንም ሰው ቢሆን ብራንክ ያደርገኛል አላልኩም ነበር። ዛሬ ተሸውጃለሁ ማለት ነው። ተሳክቷል። በቁልፍ የመጣ ነገር ለማንኛውም ይሄን ይመስላል። እንግዲህ ያው ምን እንደው ትንሽ ገመሽወጥ እንዳደረገው ብዬ ነው መለስ ነው። እኔ እኮ በጣም ተናድጃለሁ። እንዲህ ስልኬን እኮ እዚህ ጋር ብትን ነው እኮ ያደረኩት። እና እንደዚህ ነው። ተከታተሉ። ላይክ ከተመቻችሁ እንወዳችኋለን።